ይህ ንግግር ዓለም በታሪኳ ከሰማቻቸው ምርጥ ንግግሮች መሃል ይመደባል። ስቲቭ ጆብስ መንፈስ ቀስቃሽና አስተማሪ ከሆነ ህይወት ታሪኩ በተጨማሪ በ2005 ለስታንፎርድ ዩኒቨርሲቲ ተመራቂ ተማሪዎች ያደረገው የምረቃ ስነ ስርዓት ንግግር ወይም ኮሜንስመንት አድሬስ መስማት ወይም ማንበብ በራሱ ህይወትን ባላየነው አቅጣጫ ለማየት የተሰወሩብን የህይወት እውነታዎች ለማግኘት ውስጣችን በተስፋና በእምነት ለማነጽ እኛነታችን ለመጠየቅ ፍላጎቶቻችንና ህልሞቻችን ለመፈተሽ ድንቅ ምክር ትዝብትና የህይወት ተሞክሮ የምንገበይበት እምቅ የህይወት ጉዞ ክህሎት ያዘለ ንግግር ሆኖ እናገኘዋለን። ወደ ንግግሩ እንዝለቅ። አመሰግናለሁኝ። ዛሬ በዓለማችን ምርጥ ከሚባሉ ዩኒቨርሲቲዎች አንዱ በሆነው በዚህ ዩኒቨርሲቲ በእናንተ የምረቃ ቀን አብሬያችሁ በመሆኔ በጣም ደስተኛ ነኝ። እኔ ከኮሌጅ አልተመረኩም። እውነት ለመናገር እንደውም ለኔ እቺ ቀን ለኮሌጅ ምርቃት የቀረበች አጋጣሚ ናት። ዛሬ ከራሴ ህይወት 3 ታሪኮች ነግራችኋለሁኝ። ትልቅ ነገር አይደለም፣ 3 ታሪኮች ብቻ። የመጀመሪያው ታሪክ ነጥቦችን ስለማገናኘት ነው። ከሪድ ኮሌጅ አቋርጬ የወጣሁት ከ6 ወር በኋላ ነበር። ግን ሙሉ ለሙሉ ለቅቄ እስከወጣ ለ18 ወራት ያህል እዛው ቆይቻለሁ። የኮሌጅ ትምህርቱ ለምን አቋርጬ ወጣሁ? ነገሩ የሚጀምረው ከመወለዴ በፊት ነው። ወላጅ እናቴ በእድሜ ትንሽና ያላገባች ግን ኮሌጅ ተማሪ ነበረች። ስለዚህ ሊያሳድጉኝ ወደሚችሉ ቤተሰብ ልትሰጠኝ ወሰነች። እናቴ በጉዲፈቻ የሚያሳድጉኝ ቤተሰቦች የተማሩ መሆን እንዳለባቸው ጠንካራ አቋም ነበራት። በዚህም እኔን ሊወስዱ የተዘጋጁ የህግ ባለሙያና ባለቤቱ ነበሩ። ነገር ግን በተወለድኩበት ቅጽበት ሐሳባቸው ቀይረው ሴት ልጅ እንደሚፈልጉ አሳወቁ። ቀጥሎ በተጠባባቂዎች ዝርዝር ከነበሩት በኋላ አሳዳጊዎች ለሆኑት ቤተሰቦች ተደውሎ ያልተጠበቀ ወንድ ልጅ ተገኝቷልና ትፈልጉታላችሁ ወይ ተጠየቁ። እነሱም አዎ እንፈልጋለን አሉ። ወላጅ እናቴ ቆይታ ስትረዳ የሚወስዱኝ ቤተሰቦች አንዳቸውም ዩኒቨርሲቲ የተማሩ አለመሆናቸው፣ አሳዳጊዋ እናቴ የዩኒቨርሲቲ ምሩቅ አለመሆኗ፣ አሳዳጊው አባቴ ሁለተኛ ደረጃ አለማጠናቀቁ ወላጅ እናቴ የመጨረሻው የርክክብ ሰነድ ላይ አልፈርምም አለች። ከትንሽ ወራት በኋላ ግን ኮሌጅ እንደሚያስገቡኝ ሲያስረዷት ተስማማች። ከ17 ዓመት በኋላ ወደ ኮሌጅ አቀናሁ። የቤተሰቦቼ ሁኔታ ሳላገናዝብን በውድነቱ ከካምብሪጅ ዩኒቨርሲቲ የማይተናነስ ውድ ኮሌጅ መረጥኩ። ቤተሰቦቼ እስካሁን የሰበሰቡት ገንዘብ በእኔ ትምህርት ላይ መገፍገፍ ጀመሩ። ከ6 ወራት በኋላ የትምህርቴ ጥቅም ፈጽሞ ሊታየኝ አልቻለም። በህይወቴ ምን ማድረግ እንዳለብኝ አላውቅም ነበር። የኮሌጅ ትምህርቱም በዚህ ጉዳይ እንዴት እንደሚረዳኝ ላውቅ አልቻልኩም። ነገር ግን የማስበው ቤተሰቦቼ በህይወታቸው ሙሉ የሰበሰቡት ገንዘብ እያጠፋኝ እንደሆነ ነው። ስለዚህ ነገሮች መልካምና የተሻሉ እንደሚሆኑ በማመን ትምህርቴን ለማቋረጥ ወሰንኩ። በዛን ጊዜ በጣም የሚያስፈራ፣ አሁን መለስ ብለህ ስታየው ግን ምርጥ ውሳኔ ነበር። ትምህርት ካቋረጥኩበት ቀን ጀምሮ ደስ የማይለኝ ግን መውሰድ ይገባኝ የነበረ ኮርስ ሁሉ መተው ቻልኩ። ደስ በሚሉኝ ደግሞ አድያረኩኝ መውሰድ ቀጠልኩ። አስደናቂ ነገር አይደለም። የመኝታ ክፍል ስላልነበረኝ ከጓደኞቼ ጋር ወለል ላይ አንጥፌ ተኛ ነበር። የኮካ ጠርሙስ በ50 ሳንቲም እየመለስኩኝ ለምበላው ምግብ ገንዘብ አጠራቅም ነበር። እሁድ ሲሆን 7 ኪሎ ሜትር ያህል በእግሬ ተጉዤ በአንድ ቤተ መቅደስ በነፃ በሚታደለው ጥሩ ምግብ ለማግኘት በሳምንት አንድ ጊዜ እሄድ ነበር። እንደዛም ሆኖ በጣም ወደድኩት። እናም ደግሞ ስሜቴን ተከትዬ ተደናቅፌ የገባሁባቸው ኮርሶች ኋላ ዋጋቸው በቀላሉ የማይገመት ድንቅ ሆኑልኝ። ምሳሌ ልጥቀስላችሁ። ሪድ ኮሌጅ በዛን ጊዜ በሀገራችን ምርጡ ስዕላዊ የእጅ ጽሑፍ ወይም ካሊግራፊ ኮርስ ይሰጥ ነበር። ግቢ ውስጥ የተለጠፉ ወረቀቶች ሁሉም በምርጥ የእጅ ጽሑፍ አጻጻፍ የተጻፉ ነበሩ። ትምህርቴ አቋርጬ ስለነበር የተለመዱ የክላስ ኮርሶች መውሰድ አይጠበቅብኝም ነበር። በዛ ፋንታ ይህን የፊደል አጣጣል ኮርስ ለመማር ወሰንኩ። እዛ ብዙ ተምሬያለሁ። ቃላት እንዴት አድርገህ አስውበህ እንደምትጽፋቸው ትምህርት ወስጃለሁ። ስለ ሴሪፍና ሳንሴሪፍ የፊደል አጻጻፍ ስልት የተማርኩትም ያኔ ነበር። በጣም ማራኪና መሳጭ ነው። ውበቱ ሳይንስ ሊረዳው የማይችል ሳቢነት የነበረው ሆኖ
አገኘሁት። ያ ሁሉ የዛኔ በህይወቴ ምንም አይነት ተጨባጭ ጥቅም አልነበረውም። ከ10 ዓመት በኋላ ግን የመጀመሪያው ማኪንቶሽ ኮምፒውተር ዲዛይን ስናደርግ የተማርኩት ሁሉ መጣልኝ። ማክ ኮምፒውተርም በሱ ሰራናት። በዚህም ማኪንቶሽ ኮምፒውተር ውብ አጻጻፍ ያለው የመጀመሪያ ኮምፒውተር ለመሆን በቃ። ያኔ ያን ትምህርት ባልማር ኖሮ ማክ እንደዚህ አይነት የተዋበ አጻጻፍ ስልት ባልኖረው ነበር። ዊንዶውስም ማኪንቶሽ እንዳለ በመገልበጡ አሁን ያሉት የግል ኮምፒውተሮች ወይም ፐርሰናል ኮምፒውተሮች አሁን ያላቸው ውብ አጻጻፍ ስታይል አይኖራቸውም ነበር። ያ ትምህርት ባልማር ደግሞ ኮምፒውተሮች አሁን ያላቸው ውበት የተላበሰ አጻጻፍ ስልት ባልኖራቸው ነበር። እርግጥ ነው ኮሌጅ ያለው ነጥቦቹ ወደፊት እያየሁ ለማገናኘት ከባድ ነበር። ከ10 ዓመት በኋላ ግን በጣም ግልጽና ቀላል ነው። እደግመዋለሁ፣ ነጥቦቹ ወደፊት እየሄድክ ማገናኘት ከባድ ነው። ወደ ኋላ እየተመለከትክ ብቻ ነው ማያያዝ የምችለው። ስለዚህ ነጥቦቹ በቀጣይ ህይወታችሁ እንደሚያያዙ እመኑ። በአንዳች ነገር እምነታችሁ ልትጥሉ ግድ ነው። በጠፈንታ በውስጣዊ ስሜት በእድል ብቻ ይሁን ማመን አለባችሁ። ያ ነው ነገሮች ወደፊት ተስተካክለው እንዲታያችሁ የሚያደርገው። ይህ አካሄድ አላሳጣኝም፣ ይልቁንስ ህይወቴ ላይ ብዙ ልዩነቶች ፈጥሮልኛል። ሁለተኛው ታሪክ ስለ ፍቅርና መለያየት ነው። ምን መሆን እንደምፈልግ በልጅነት ያወቅኩ እድለኛ ነኝ። እኔና ወዝ በወላጆቼ ጋራጅ አፕልን ስናቋቁም የ20 ዓመት ወጣት ነበርኩኝ። በጣም ለፍተን ጥረን ግረን አፕል በ10 ዓመት ውስጥ ከጋራጁ ጅማሮ ወደ 2 ቢሊዮን ካፒታልና 4000 ሰራተኞች ያሉት ትልቅ ኩባንያ ያሳደግ ነው። ድንቁ ፈጠራችን የሆነው ማኪንቶሽ ኮምፒውተር ሰርተን ለገበያ አቅርበናል። የዛኔ የኔ ዕድሜ 30 ነበር። ከዛ ከስራ ተባረርኩኝ። እንዴት ራስህ ካቋቋምከው ኩባንያ ልትባረር ትችላለህ? ነገሩ እንዲህ ነው። አፕል ኩባንያ በማደግ ጉዞ በነበረበት ሰዓት አንድ ከኔ ጋር በመሆን ኩባንያው ለማስተዳደር ብቃት አለው ብዬ ያሰብኩት ሰው ቀጠርን። በቀጠለው ዓመት ነገሮች በጥሩ ሁኔታው ቀጥለው ነበር። በቀጠሉት ጊዜያት ግን በኩባንያው መጻኢ ጊዜ ራዕያችን መለያየት ጀመረ። ትንሽ ቆይቶም ጭራሽ መጋጨት ጀመርን። የዳይሬክተሮች ቦርድም ከእርሱ ጋር ወግነው እኔ ላይ ወሰኑ። በ30 ዓመቴ ከስራ ተባረሬ ህዝብ በሚያውቀው ውድቀት ከኩባንያው ወጣሁ። ህይወቴን ሙሉ የሰራሁለት የለፋሁለት ሁሉ ከእጄ በነው ጠፋ። ትልቅ ውድመት ነው። በጣም ተጎዳሁ። ለጥቂት ወራቶች ምን ማድረግ እንዳለብኝ የእውነት ምንም አላውቅም ነበር። የቀድሞ ትውልድ ባለሙያዎችና ስራ ፈጣሪዎች ያሳጣኋቸው አይነት ስሜት ተሰማኝ። ለኔ የተላለፈልኝ ዱላ ተቀብዬ ጣልኩ አይነት ስሜት። ዴቪድ ፓንካርድንና ቦብ ኖይስን አግኝቼ ላጠፋሁት ጥፋት ይቅርታ ለመጠየቅ ሞከርኩኝ። የእውነት ውዳቂ ነኝ አልኩ። ከስራው ዓለም ከሁሉም ነገር ለመጥፋት ማሰብኩ። ነገር ግን ቀስ በቀስ አንዳንድ ነገሮች መረዳት ጀመርኩኝ። የምሰራው ስራ እጅጉን አፈቅረዋለሁኝ። ምንም እንኳን ብባረርም ስራው አሁንም እወዳለሁኝ። ስለዚህ እንደ አዲስ ለመጀመር ወሰንኩ። እንደ አዲስ መጀመሪያ አላገናዘብኩትም እንጂ ወደ ኋላ ሳስበው ከአፕል ኩባንያ መባረሬ ሊያጋጥሙኝ ከቻሉ ነገሮች ሁሉ የበለጠ ነበር። የስኬታማነት ክብደት በጀማሪነት ቅለት ተተክቶ በሁሉ ነገር እርግጠኛ የማይኮንበት አዲስ ጅማሮ ተጀመረ። ወደ ከፍተኛው የፈጠራ ብቃቴ እንድጓዝ ትልቅ እገዛ አደረገልኝ። ያ ጊዜ በቀጣዮቹ 5 ዓመታት ኔክስት እና ፒክሳር የተባሉ ኩባንያዎች አቋቋምኩ። ኋላ ባለቤቴ ከሆነችው አንዲት አስደናቂ ሴት ጋርም በፍቅር ላይ ወደቅኩ። ፒክሳርም ዓለም ላይ የመጀመሪያው በኮምፒውተር የተሰራ የአሻንጉሊት ፊልም ፈበረከ። እናም ዓለም ላይ እጅጉ ስኬታማ የአኒሜሽን ስቱዲዮ ለመሆን በቃ። በሚገርምና በተላለፈ አጋጣሚ አፕል ኩባንያ ኔክስትን ገዛው። እኔም ወደ አፕል ተመለስኩኝ። ኔክስት ላይ ያበለጸግናቸው የቴክኖሎጂ ውጤቶችም በአፕል ላይ እየተገበርናቸው ነው። እኔም ላውረንም አስደሳች ቤተሰብ መሰረትን። ይህ ሁሉ አጋጣሚ ከአፕል ባልባረር እንደማያጋጥመኝ እተማመናለሁ። እጅግ መራር መድኃኒት ነው። እንደሚመስለኝ ግን በሽታው ይፈልገዋልም። አንዳንዴ ህይወት አናታችሁን ትኮረኩማችኋለች። ነገር ግን እምነት አታጉድሉ። በሽንፈቴ ሁሉ እንዳልሸነፍ ወደፊት እንድቀጥል የረዳኝ የምሰራው መውደዴ ነው። የምታፈቅሩትን ማግኘት አለባችሁ። ይህ ደግሞ ለስራችሁም ሆነ ለፍቅራችሁ ወሳኝ ሚና አለው።
ምክንያቱም ስራችሁ አብዛኛውን የህይወታችሁን ክፍል ይሸፍናል። እናም እርካታ ልታገኙበት የምትችሉ ደግሞ የምትሰሩትን ስራ ታላቅ እንደሆነ በማመን ነው። ይህ ታላቅ ስራ ልታከናውኑ የምትችሉት ደግሞ የምትወዱትን ስራ በመስራት ነው። ያ ካላገኛችሁት ፍለጋችሁን ቀጥሉ። በገጠማችሁ መንገድ አትሂዱ። ከልብ የምትፈልጉት ነገር ስታገኙት ታውቁታላችሁ። ልክ እንደ ጥሩ ዝምድናም ውስጣችሁ ላይ ያበበ እና እያደገ ይሄዳል። ስለዚህም የምትፈልጉት እስክታገኙ ድረስ ፈልጉ። በገጠማችሁ ቦታ ላይ አትርጉ። ሶስተኛው ታሪክ ስለ ሞት ነው። የ17 ዓመት ወጣት ሳለሁ እያንዳንዱ ቀን እንደ መጨረሻ የመኖር ቀን ብታስበው በእርግጠኝነት አንድ ቀን ጥሩ ሰው ትሆናለህ የሚል ጥቅስ አነበብኩ። በጣም መሰጠኝ። ላለፉት 33 ዓመታት በእያንዳንዱ ጠዋት መስታወት ላይ ቀርቤ ለራሴ እንዲህ ስል ጥያቄ አቀርባለሁኝ። ዛሬ ያቺ መጨረሻ የህይወቴ ቀን ብትሆን ዛሬ የምሰራውን ነገር እሰራ ነበርን ብዬ ጠይቃለሁ። ለተከታታይ ቀናት መልሴ አይ ከሆነ የሆነ ነገር መቀየር እንዳለብኝ እገነዘባለሁኝ። እንደምሞት ማስታወሴ በህይወቴ ትላልቅ ምርጫዎች እንድመርጥና እንድከውን አግዞኛል። ምክንያቱም ሁሉም ውጫዊ ጥበቃ፣ ክብር፣ የውድቀትና የመዋረድ ፍራቻ ሞት ፊት ሲቀርቡ ትቢያ የሆኑና ዋናዎቹ አስፈላጊዎቹ ነገሮች ብቻ ይቀራሉ። ለኔ እንደምሞት ማስታወስ የሆነ ነገር አጣ ይሆን ወይ እከስር ይሆን ከሚል ወጥመድ ለማምለጥ የሚረዳ ምርጥ መላ ነው። የልብህ መሻት የማትከተልበት ምንም አይነት ምክንያት አይኖርም። ምክንያቱም በሞት እሳቤ እርቃን ወጥተሃል፣ ምንም የለህም። የዛሬ ዓመት አካባቢ የካንሰር ህመም እንዳለብኝ ያወቅኩ። ጠዋት 1:30 በተደረገልኝ የኮምፒውተር ምርመራ ጣፊያዬ ላይ እብጠት ወይም ቲሞር ቁልጭ ብሎ ይታያል። ጣፊያ ምን እንደሆነ ሁላ አላውቅም ነበር። ዶክተሮቹ የተለየና ሊታከም የማይችል የካንሰር አይነት በመሆኑ ግፋቢል ከ3 እስከ 6 ወር ብቻ መኖር እንደምንችል አረዱኝ። በተጨማሪም ዶክተሩ ወደ ቤት ሄጄ የወዘፍኳቸው ጉዳዮች እንዳጠናቀቅ መከረኝ። ይህ የሐኪሞች ቋንቋ ለመሞት ተዘጋጅ የሚል ሚስጥራዊ መልእክት ያዘለ ንግግር ነው። በሌላ አገላለጽ ለልጆችህ በመጪዎቹ 10 ዓመት ልትነግራቸውን ያሰብከው በጥቂት ወራት ውስጥ እንድትነግራቸው ማስጠንቀቂያ ነው። ማለትም ሁሉም ነገር ለቤተሰብህ ቀላል ማድረግህ እንድታረጋግጥ ነው። ባጭሩ መሰናበት ነው። በዚህ ስሜት ከህመሜ ጋር ውዬ ምሽት ላይ ሁለተኛ ምርመራ በጉሮሮዬ የኢንዶስኮፕ መመርመሪያ በጨጓራዬ በኩል ወደ አንጀቴ ላኩና በመርፌ ጣፊያዬ ላይ ከነበረው እብጠት ወይም ቲሞር ትንሽ ናሙና ወሰዱ። በወቅቱ እኔ በማደንዘዣ ራሴን ስቻለሁ። ሚስቴ እንደነገረችኝ ዶክተሮቹ ናሙናው በማይክሮስኮፕ እንዳዩት በደስታ ነቡ። ምክንያቱም በጥቂቱ የሚያጋጥም በቀዶ ጥገና የሚፈወስ የጣፊያ ካንሰር ነበር የታመምኩት። ቀዶ ጥገናው ተካሂዶም አሁን በደህና የጤና ሁኔታ አገኛለሁ። ይቺ ከሞት ጋር በቅርበት የተፋጠጥኩባት ቅጽበት ነበረች። ተስፋ አደርጋለሁ በቀጣዮቹ 10 ዓመታት ይቺ አጋጣሚዬ ለሞት የቀረበች እንደምትሆን። በዚህ በሞት ሂደት በማለፌ በሙሉ ልብ ይህንን ልላችሁ እችላለሁ። ሞት በጣም አስፈላጊና እንዳነቃቂ ቀመር የሚታይ ነው። በእርግጥም ማንም መሞት አይፈልግም። ገነት መግባት የሚፈልጉት እንኳ እዛ ለመግባት ብለው መሞትን አይፈልጉም። ግን ሞት ሁላችን የምንጋፈጠው ጽዋ ነው። ማንም ከሞት የሚያመልጥ የለም። መሆንም ያለበት እንደዛ ነው። ምክንያቱም ሞት የህይወት ፈጠራ ነው። ህይወት የመቀየሪያ ነጥብ፣ አሮጌ መንገዱን አጽድቶ አዲስ መንገድ የሚያመቻች። አሁን አዲሶቹ እናንተ ናችሁ። ነገር ግን እናንተም ካሁኑ ረጅም ሳትቆዩ እንደተለመደው አርጅታችሁ ከመንገዱ ትገለላላችሁ። ድራማዊ ለሆነ አገላለጽ ይቅርታ፣ ግን እውነታው ይህ ነው። ያላችሁ ጊዜ ውስን ነው። ስለዚህ ያላችሁ ጊዜ የሌሎች ሰዎች ህይወት በመኖር አታባክኑት። በሌሎች ወጥመድ አትጠመዱ። ማለትም በሌሎች ሰዎች ያስተሳሰብ ውጤት አትመሩ። ለሌሎች ሰዎች ሐሳብ የራሳችሁን ውስጣዊ አስተሳሰብ እንዲያውከው አትፍቀዱ። ዋናውና አስፈላጊው ለሆነ ልባችሁ መርምራችሁ መሆን የምትፈልጉትን ማወቅ ቅድሚያ ስጡ። ሌላው ሁሉ ቀጥሎ የሚመጣ ነው። ወጣት እያለሁ ዘ ሆል ወርልድ ካታሎግ የዓለም ሙሉ ዝርዝር የምትል
የዛን ጊዜ መጽሐፍ ቅዱስ የሆነች ድንቅ ህትመት ነበረች። እቺ ህትመት ስቱዋርት ብራንድ በተባለ ሰው የተመሰረተች ነበረች። ግጥማዊ ለዛ በመጠቀምም ህይወት ዘርቶባታል። ጊዜው በ60ዎቹ መጨረሻ ስለነበር የኮምፒውተር ህትመት አልነበረም። ልክ እናም ልክ ጉግል በወረቀት አይነት ማለት ነው። ጉግል ከመምጣቱ ከ35 ዓመት በፊት ይህ ዝርዝር የሚዘጋጀው በታይፕራይተር በመቀስና በፓራሎይድ ካሜራ ነው። እጅግ መሳጭና ሐሳባዊ ነበር። ስቱዋርትና ቡድኑ የመላው ዓለም ዝርዝርን በተከታታይ ካሳተሙ በኋላ የመጨረሻ እትማቸው በሰባዎቹ አጋማሽ አሳተሙ። ያኔ እኔ በእናንተ ዕድሜ ላይ ነበርኩ። በዚህ በመጨረሻው እትም የጀርባ ሽፋን ላይ አንድ ምስል ነበር። ጀንበር ስትወጣ በሚያሳይ ጠዋት የተዘረጋ ረጅም መንገድ ምስል። በእግራችሁ ስትጓዙ የሚገጥማችሁ በጀንበር መውጣት የታጀበ የጠዋት ወይም የማለዳ መንገድ። እናም ከስሩ እንዲህ የሚል መልእክት ነበረው። ስቴ ሃንግሪ ስቴ ፉሉሽ፣ ከነ ረሃብህ ከነ ሞኝነትህ ቆይ። የመሰናበቻ መልእክታቸው ነበር። ይህም ለነፍሴ ሙሉ ዘመኔ የተመኘሁላት ነው። አሁን ደግሞ እናንተ ተመረቃችሁ አዲስ ህይወት በሚጀምሩበት ጊዜ ይህንን እመኝላችኋለሁ። ስቴ ሃንግሪ ስቴ ፉሉሽ፣ ከነ ረሃባችሁ ከነ ሞኝነታችሁ ቆዩ። በጣም አመሰግናለሁኝ።